የህዝብ ተወካዮች ምክር ቤት በህገ መንግስቱ አሁን ባለው ማለት ነው በሂደት አሁን በመናደርገው ምክክር ሊሻሻል ይችላል። ከፍተኛው የፖለቲካ ስልጣን ነው ያለው። ያንን ስልጣኑን አሁን ካለበት ወጣ ብሎ ከፍ ብሎ ስልጣኑ በሚሰጠው ልክ ነገሮችን መስራት አለበት። የተለያዩ ድምጾች ኢትዮጵያ ውስጥ እየተደመጡ ናቸው። የነዚህ ድምጾች ውጤት ድምር ውጤት የሆነ ነገር ያሳያል። ያ ፈጥኖ ከዚህ ከጉባኤው ማጠቃለያ በኋላ የሚመጡ ምክር ሀሳቦች ፈጥነው በገለልተኛ አካል ወደ ውጤት እንዲደርሱ የህዝብ ጥያቄዎች በጣም በርካታ የህዝብ ጥያቄዎች ተነስተዋል። በዘመናት መካከል 30 ዓመታትን ያስቆጠሩ የህዝብ ጥያቄዎች አሉ። የማንነት ጥያቄዎች፣ የራስ አስተዳደር፣ የወሰን ብዙ ነገሮች አሉና እነሱ በፍጥነት እነዚህ ተመካካሪዎች በሚያሳልፉት ውሳኔ መሰረት ወዲያው ወደ ስራ ተተርጉሞ ሀገራችን ካለችበት ወደፊት እንድትሄድ ጠንካራ እንድትሆን ከፍተኛ በህገ መንግስቱ የተሰጠውን ስልጣን በአግባቡ መጠቀም መቻል አለበት የሚል እምነት አለ። በሌላ በኩል